አሁን ደግሞ የምናየው ፕሮዳክታችን የኢፖክሲ ባሪየር ኮቲንግ ይባላል። ይህ ደግሞ የኢፖክሲ አይነት ለብረት ፌሮዎች የምንጠቀመው ኢፖክሲ አይነት ነው። በመጀመሪያ የሚቀባውን ብረት ማጽዳትና ማድረቅ፣ ቀጥሎ ኢፖክሲ ፕራይመር መቀባት፣ ከዛም ቤዝና ሃርድነር 2:1 በሆነ ሬሾ ቀላቅሎ በደንብ ማማሰል። ለመቀበያነት ብሩሽ፣ ሮለር፣ የቀለም መርጫ ወይም ስፕሬይ ጋን መጠቀም ይቻላል። ሁሉም ቦታ በእኩል መጠን መቀባት አለበት። ኢፖክሲ ባሪየር ኮቲንግ ለትላልቅ የብረት ስትራክቸሮች፣ ለድልድይና መሰል ግንባታዎች አስፈላጊ ምርት ነው። ቀለሙ ሙሉ ለሙሉ ለመድረቅ እንደ ምርቱና እንደ አካባቢ አየር ሁኔታ ይወሰናል። ኢፖክሲ ባሪየር ኮቲንግ የብረት ሰርፌስን ከእርጥበት፣ ከዝገት፣ ከኬሚካልና ከአየር ለውጥ ጉዳቶች የሚከላከል ምርት ነው። ኢፖክሲ ባሪየር ኮቲንግ በብረት ላይ የሚቀባ ውሃና እርጥበት ወደ ብረቱ እንዳይገባና ብረቱ እንዳይዝግ ሙሉ ለሙሉ የሚከላከል ነው። እንዲሁም ይህንን ኢፖክሲ ባሪየር ኮቲንግ በተለያየ ከለር አማራጭ እንደየፍላጎታችን ማግኘት ይቻላል። እንዲሁም ደግሞ 4:1 ሬሾ በቶታሉ 5 ሊትር ማግኘት እንችላለን ማለት ነው። አባይ ኤስዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።